በምን አምናለሁ መሰለህ? አንተ ጓደኛ ሊሆን የሚገባው እውነተኛ ወዳጅ ሊሆን የሚገባው ክርስቶስ ነው፣ ሰው አይደለም። ጓደኛ ይኑሯችሁ አይደለም፣ ግን በጣም ብዙ ሰው በጓደኛው ብዙ ነገር ሆኗል። አምኖ ተከድቷል፣ ከእግዚአብሔር ርቋል። እስካሁን ባቻና በጓደኞቻችን ምክንያት መውጣት ከምንፈልገው ህይወት ሳንወጣ ተዘፍቀን ያለን ሰዎች አለን። ራሳችን መቀየር ፈልጋል፣ ልክ እንዳሉን ይሰማናል። እነሱ አካባቢ ሆነን የሚያደርጉት ነገር የሚወስዱን ቦታ ልክ እንዳልሆነ እኮ ይሰማናል። የሚወራው ወሬ፣ የሚጫወቱት ጨዋታ፣ የሚያሾፉበት ነገር እየረበሸን እነሱ ጋር አልመቀኝ ብለን ቁጭ ያለን ሰዎች አለን። ያ ጓደኝነት አይደለም። ከማያጸድቅህ ከማይደግፍ ወደ እግዚአብሔር ከሚያርቅህ ከእግዚአብሔር የሚያርቅህ ጓደኝነት እንድትርቅ ራሱ እግዚአብሔር ይፈልጋል። ስለዚህ እውነተኛ ወዳጅህ ክርስቶስ ነው። አንተ ስለ ራስህ ነው የምታውቀው። እኔ ስለ ራሴ ነው የማውቀው። የሸነገልከኝ ይሁን ከልብ እየወደድከኝ ይሁን የምራስ በልኝ ይሁን ከኋላ ሴራ ይሁን ማውቀው ነገር አምኜ የምደገፈው ብቸኛ ወዳጅ ግን ክርስቶስ ነው። ግን እኔ ለአንተ ጓደኛ ልሆን ግዴታ ነው። ገብቷል? ራሴን ክጅ ያሳልፍ ለሰው ልጅ እንድሰጥ ተነግሮኛል። በጣም ይገርማል። እኔ አንደኛ ዮሐንስ ላይ ክርስቶስ ነፍሱን አሳልፎ እንደሰጣችሁ እናንተም እርስ በርሳችሁ እንድታደርጉ ይገባችኋል። አንተም ለጓደኛ ክርስቶስ ለአንተ እንዳደረገው እንድትሆንለት ይጠበቅብሃል። ጓደኛ ማለት በነገራችን ላይ እንትን ብቻ አይደለም። ይሄ የምትቀርበው የምትግባባው ሰው ብቻ አይደለም። የሰው ልጅ ሁሉ ባልንጀራ አንተ እኮ የአንድ አባት የአንድ እናት ልጅ ነው። እግዚአብሔር የወደደውን የመውደድ ግዴታ አለብህ። ከነዚህ ከታናሾቹ አንዱን ብታሰናክሉ የተባለው እኮ እሱ ራሱን እግዚአብሔር ራሱን በሰው በጓደኛ ቦታ አድርጎ ስለሚቆጥር ይህንን ማወቅ ያስፈልጋል። አንተ ከሰው ጋር ያለህ ሪሌሽን ማለት እግዚአብሔር ከአንተ ጋር ያለህ ሪሌሽን ማለት ነው። ዳይሬክትሊ ነው የሚገናኝ። ይሄን በደንብ ለማስረዳት በነዳያን በኩል ያለው ክርስቶስ ነው፣ በጓደኛህም በኩል ያለው ክርስቶስ ነው። አንተ ከጓደኛህን ትሪት የምታደርግበት መንገድ አለ። እግዚአብሔር ሆይ አንተ እኔ እንደዚህ ትሪት አድርገኝ እያልከው ነው ታውቃለህ። ጓደኛህን አልሰማም ስትል፣ በሐዘኑ ጊዜ አልገኝ ስትል እግዚአብሔርንም እንደዚህ አድርግብኝ እያልከው ነው። አንተ ከጓደኛህ ጋር አንተ ከባልንጀራ ጋር አጠገብህ ካሉ ከእህት ወንድሞች ጋር ክርስቲያን የሆኑ ሰዎች ጋር ሁሉ ያለህ ሪሌሽን ነው እግዚአብሔር ካንተ ጋር የሚኖር። ቅዱስ አፈወርቅ ሲለምንህ አልሰማ ብለህ ካለፍከው እግዚአብሔርም ጌታዬ እንደዚህ ስትጸልይ አልሰማ ብለህ ለፈኝ እያልከው ነው። ይሄ ከነዳያን ጋር ብቻ አይደለም የሚገናኝ። በጣም ብዙ ጊዜ ኖቲስ አንደራረግም። አሁን ዛሬ ወጣቶች ራሳቸውን አጠፉ ምናምን የሚባለው የነዛ ሰዎች ጓደኞች ምን ሲሰሩ ነበር ብለህ ስጠይቅ ሲስቁ ነበር እኮ ሲጫወቱ ነበር ይለዋል። በነገታ እንዲያደርጋሉ ብለን አልገመትንም። ስልኩን ዘግቶ ሲጠፋ ምንም አይሆንም ብለን ነበር። በጣም ብዙ ሪግሬት የሚያደርጉ ጓደኞች አሉ። ዛሬ ጓደኞቻችን በዚህ ያጡ ከሃይማኖት ጥለው የወጡ አይደል መናፍቅ የሆኑ አሕዛብ የሆኑ ጓደኞቻችን እኛ ባለመከታተላችን እና አንዳንድ ጊዜ ጥቅምን ቼዝ ማድረግ ብቻ ይሆናል። ከሰው ጋር ብር ሲኖረው የምንቀርበው ብር ሳይኖረው የማንቀርበው ሰው አለ። እንዲጋብዘን ብቻ ኤክስፔክት የምናደርግ ጓደኛ አለ። ከጀሞ መሀል ብር የሌለውን የምናገልበት ጥሩ ልብስ የማይለብሰውን ምናምን። በዛሬው ደግሞ ወደ እግዚአብሔር የሚቀርበውን ደግሞ እንደ ፋራ የሚቆጠርበት ጊዜ ደርሰናል። ዛሬ እንደነሱ ስላልዘፈነ እንደነሱ አይነት ልብስ ስላለበሰች እንደ ፋራ እንደ ኋላ ቀር የተቆጠረች የሚገለልበታል። እና ለአንተ እውነተኛ ወዳጅ ክርስቶስ ነው። አንተ ግን ክርስቶስ ለአንተ ወዳጅ እንደሆነ ለሰዎች ወዳጅ ልትሆን ይገባል። በሐዘናቸው ልደርስላቸው ይገባል። ምንም ቢያደርጉ ባይታመኑ ለአንተ ልትታመንላቸው ይገባል። ጓደኝነት በዚህ ልክ መተማመን